በየጊዜው የሚናገራቸው ቃላቶች ለህብረተሰቡ ንቀት እንዳለው ለማሳየት የማይጠራው የእንስሳ አይነት የለም፣ የማይጠራው የአውሬ አይነት ነገር የለም። እስቲ ትንሾችን ስሙ። ያልተጠራችሁ አራዊቶች፣ እንስሳዎች ደግሞ ሰልፍ እንዳትወጡ አልጠራንም ብላችሁ። ሻርክ የባህሩን ከባቢ እሱ ያለበትን የባህር ጫፍ ሲያናውጥ ባህሩን በሙሉ ያናወጠ ይመስለዋል። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት። ንስር በሰማይ ላይ በከፍታ መብረር የሚችል ግመል መንገድ ሲጓዝ እና ሲጸዳዳ። ሰጎንና ሜዳ አህያ መልካቸው አንድ አይደለም። ስግብግብ ውሻ ግዳይ አግኝቶ ስጋ ይዞ ወደ ውሃ ጋር ሄደ ይባላል። ቀበሮዋ ተሳስታ ግመል እንድታስብ ያደረጋት ዘመሜት የሚባሉ ጉንዳኖች ድመቷ አስተካክላ አይት ትይዛለች ወይ ነው። ዝንጀሮ ጠዋት በሆዷ ከሰዓት በጀርባዋ ልጇን ትሸከማለች። ሰጎን ከርቀት አትሰማም። አንድ አህያ ፈረስ ነው፣ እንቁራሪት ዶሮ ነው። አሞራ ከበረች። አንበጣን ተመልከቱ። በጎችን መሰብሰቢያ እናድርገው። ወፏ መብረር ሲያቅታት በጭሉሌዎች በጭልፊቶች አሳዎች ጃርት እንዳለ ያውቃል። ሁለት በሬዎች ዝሆኑ ጎሹ ስንት የሚታይበት ጫካ ዳክዬ ስትዋኝ አይታችሁ ከሆነ የሜዳ አህያ ጆሮ ከርቀት ይሰማል። ከሰጎንና ከሜዳ አህያ መማራል። የሚገርም ነው። እነዚህ አሁን ተቦርነ ለጣባ አመሰግናለሁ። በእያንዳንዳቸው ላይ የተናገረውን ደግሞ ዘርዝራችሁ በምን ምክንያት ነው ያነሳቸው ብላችሁ ብታስቡ ብትሰሙት ደግሞ የበለጠ አደንቋሪ የሆነ ግለሰብ ነውና ሚዲያዎችን የሚያፍንበት ምክንያት በዚህ መልክ ማንነቱን ማጋለጥ ስለሚቻል ማጋለጥ ብቻ ሳይሆን ቅድም ትንሽ ጠንከር ብዬ እንደተናገርኩት ዝም ብለን የምንታገሰው ሰው አይደለም። ይሄ ሰው እንኳን 7 ዓመት 2 ዓመት የሚገባው ሰው አይደለም። ሌላ 5 ዓመት ለመቆየትም በዚህ ሁሉ ማዕት ይሄን ሁሉ ያወራው በዚህ ሁሉ ሰዓት በአሁኑ ሰዓት አብይ አህመድ ምን ላይ ነው ከተባለ ከፍተኛ የሆነ የሐሰት ብር አትሟል። በርካታ በገንዘብ የተገዙ ተቃዋሚ ተብለው የሚመዘግቡ የፓርቲ መሪዎችን አደራጅቷል። በራሳቸው ጊዜ ስለሚገለጡ ነው እንጂ ወይ የተወሰነ ኢንፎርሜሽን አለን። እነማን ነው ገሌ ከዚህ ከአሜሪካ የሚሄዱ አሉ። እነገሌ ብሎ መናገር ይቻላል። ለጠብ መቸኮል ስለማያስፈልግ ነው እንጂ በደንብ የገዛቸው በተቃዋሚነት ድራማውን ሊተውኑ የሚችሉ ሰዎች አዘጋጅቷል። በተለያየ ቦታ ይሄ ተደብቆ ገንዘብ እየተከፈለ ያለው ካድሬ መጀመሪያ ሚሊሻ ነበር ሲመለምል የነበረው። ከሚሊሻው በኋላ አድማ ብተና ምናምን ለወታደርነት ቢቀጠር እንዲህ ነበር ሲሰሩ የነበሩት። ያለፉት 6 ወር ግን ማጆሪቲዎቹ የምርጫ ኮረጆ አዘጋጅተው ምርጫ እንዴት እንደሚደረግ እነማን ሊመርጡ እንደሚችሉ በየት ቦታ ላይ ምርጫ መደረግ እንዳለበት ነው እየሰሩ ያሉት። በብዛት በአማራ ክልል ውስጥም ሁሉ ሳይቀር አማራ ክልልና የትግራይ ክልልን 2 ፕላን ነው ያለው። ላያደርገውም ይችላል ለውድድር